ሰር አይዛክ ኒውተን ያንተ ህጎች ዩኒቨርስ በራሱ እንደሚንቀሳቀስ የሚያሳዩ ናቸው። ለምሳሌ ግራቪቲ የፕላኔት እንቅስቃሴዎችን ያሳያል። ስለዚህ ፊዚክስ በራሱ እንቅስቃሴውን የሚቆጣጠር ከሆነ የአምላክ መኖር ለምን አስፈለገ? ደራሲው ከድርሰቱ ጋር ተወዛግቦብሃል። ግራቪቲ የፕላኔቶችን እንቅስቃሴ ያስረዳል፣ ግን እንቅስቃሴውን ያስጀመረው ማን እንደሆነ አይነግረንም። የሆነ ሰዓት ሲዞር ካየ ይሄ ሰዓት በራሱ ስለሚዞር ሰሪ የለውም አትልማ። ሰዓትማ የተሰራው ኦልሬዲ ከነበረው ማተር በሰዎች ዕውቀት ነው። ዩኒቨርስ ግን በተፈጥሮ ህጎች በራሱ የሚሰራ ነው። እነዚህ የተፈጥሮ ህጎች ከየት ነው የመጡት? ከየትም የመጡ አይደሉም። የማተር ወይም የቁስ አካላቱ ባህሪ ነው። ለምሳሌ ክብደት ያለው ኦብጀክት የራሱ የሆነ ግራቪቲ ይኖረዋል። ስለዚህ የተፈጥሮ ህጎች የመጡት ማተር ስላለ ነው። እነዚህ ማተሮችስ ከየት የመጡ ናቸው? ከማተሮቹ በፊት ኢነርጂ ነበር። እንደ አልበርት ኢንስታይን ፎርሙላ ይሄ ኢነርጂ ሲቀዘቅዝ ወደ ማተር ይቀየር ነበር። እኛ እንዳልነው ከሆነ ኢነርጂ cannot be created or destroyed ነው። ሶ ኢኒሻሊ ይሄ ኢነርጂ ከየት ነው የመጣው? ኖ አይዲያ። ሶ የዚህ ኢነርጂ ሶርስ እና ኤቭሪቲንግ ዩኒቨርስ ውስጥ ላሉ ነገሮች ህግን የሰጠ ኢንተለጀንት አካል አለ ነው። ምናልባት ኤቭሪቲንግ የመጣው ከባዶ ቦታ ሊሆን ይችላል። ከባዶ ቦታማ ነው፣ ግን ማን ጠርቶት ነው ጥያቄው። የሌለውን እንዳታርጉ በሚጠራ